ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ በጣም ዘመናዊ የሆነ የቤት ዕቃ ይዤላችሁ መጥቻለሁ። ሙባረክ ፈርኒቸር ነኝ። ቤተሰቦቻችን እንዴት ናችሁ? ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። ቀጥታ ወደ ያስኩላችሁ ቪዲዮ እገባለሁ ማለት ነው። ይሄ 6 ተከፋች ቁምሳጥን ተደራቢ ያለው ቁምሳጥን ነው ማለት ነው። እንደምታዩት እዚህ ጋር ልክ ፓኔል በር የሚመስል ጌጥ ነው። እዚህ ጋር በሮተር ከወጣ በኋላ እዚህ ጋር ደግሞ ስትሪች ፍሬም ተጠቅመናል ማለት ነው። ጊዜ የሚወስድ ስራ ነው። በጣም ጥንቃቄ የሚፈልግ ስራ ነው። እንደምታዩት በጣም ያምራል። እንደዚህ ማሰራት የምትፈልጉ በዚህ መልኩ ይሰራላችኋል ማለት ነው። የላይኛውን ይሄንን በሩን እየከፈትኩ አሳያችኋለሁ ማለት ነው። ይሄ የኮምፈርት ማስቀመጫ ነው። ከላይ እንደዚህ ሰፊ ነው። 6 ተከፋች አሪፍነቱ ምንድነው? የምታስቀምጡት ዕቃ አይጠባችሁም ማለት ነው። ሰፊ 3 ክላስ ስለሚሆን ማለት ነው። ይሄንን ይመስላል ክላሱ። ከውስጥ ቅብ ነው እንደምታዩት። ጀርባ ደግሞ ወፍራሙን ኤምዲኤፍ ነው የምንጠቀመው እና ይሄንን ይመስላል ማለት ነው የኮምፈርት ማስቀመጫው። እንደገና ደግሞ ያው ይሄኛውም ተመሳሳይ ነው። ያው እየከፈትኩ ላሳያችሁ። እዚህ ጋር ወደ ታችኛው ኖርማል መደርደሪያው ስንመጣ ደግሞ ይሄንን ይመስላል። የታዘዝኩት እዚህ ጋር ደግሞ በዳርና ዳረኞቹ ላይ የሱፍ መስቀያ ስለሆነ እንደዚህ ክፍት ነው። እንደምታዩት ጀርባው ይሄ ክፍት ሆኖ ራሱ ዳርና ዳር እንደዚህ ተመቶ ራሱ በጣም ጠንካራ ነው ማለት ነው። ወፍራሙ ስለሆነ ማለት ነው እና የውስጥ ቅብ ነው። እዚህ ጋር ደግሞ መሳቢያ አድርገንበታል። ይሄን ይመስላል። የዳረኛው ላይ 2 የሱፍ መስቀያ ስለታዘዝኩ አንዱ ላይ መስተዋት አድርጌበታለሁኝ። እዚህ ጋር መሸጎሪያ ስላለው ይሄንን ገጥሜ ያሳያችኋለሁ ማለት ነው። እና መሸጎሪያ እንደዚህ ከዘጋም በኋላ ይሄኛው እዚህ ጋር እንደዚህ እንዘጋለን። በቃ ይገጥማል ማለት ነው በዚህ መልኩ። እነዚህኞቹ ደግሞ ያው የመሃለኛው ኖርማል መደርደሪያ ነው። ይሄንን ይመስላል ማለት ነው። እዚህ ጋርም መሳቢያ ተጠቅመናል። ከዛኛው ጋር ተመሳሳይ ነው። ይሄን መሸጎሪያው ያው ይሄን ይመስላል በዚህ መልኩ ሸጎራችሁ በኋላ እንደዚህ ይሄንን ትዘጋላችሁ ማለት ነው። ይሄኛው ያው የዳረኛው አይነት ነው። ክፍት ነው። ኖርማል የሱፍ መስቀያ ነው። እዚህ ጋር መሳቢያው ያው ኖርማል ጎን ለጎን መሳቢያ ስለተጠቀምን በእያንዳንዱ ላይ ታች ላይ ነው ማለት ነው ሁሉም። ስለዚህ ተመሳሳይ ነው ማለት ነው። ይሄ መሸጎሪያው ይሄን ይመስላል። ይሄ ቁም ሳጥን እንደምታዩት እንደዚህ በጣም ፈካ ብሎ እንዲታይ ያደረገው እነዚህ ጌጦች ናቸው። እና ጌጦች አንዳንድ ጊዜ በጣም ቀለል ብለው እንደዚህ ፍሬም ስትሪች ነገሮች ሊያሳምሩ ይችላሉ ማለት ነው ዕቃን። እና ደግሞ ተጨማሪ ተንሸራታች በር ማዘዝ የምትፈልጉ እንደዚህ በአሪፍ ጥራት እንሰራላችኋለን ማለት ነው። እንደምታዩት ይሄ ራሱ ጌጥ ፓኔል ጌጦች ነው የሚመስሉት። እንግዲህ ስትሪች እና በሮተር ቦርቦሮን ያወጣነው ጌጥ ይሄን የመሰለ የቁም ሳጥኑ ግርማ ሞገስና ውበት ሰጥቶታል ማለት ነው። ቀጣይ ደግሞ ወደ ድሬሲንግ ቴብሏ አመጣለሁ ማለት ነው። ድሬሲንግ ቴብሏ እንግዲህ ሜትር ከ20 ናት። አጠር ማለት መካከለኛዋ ቀልጠፍ ያለችው ናት። እዚህ ጋር መደርደሪያ አላት። ይሄን መደርደሪያ ነው። እዚህ ጋር ደግሞ ያው ሙሉ መደርደሪያ ከሚሆን እዚች ጋር በር ተጠቅመንላታል። ያው እንደ ጌጥ ነገር አነስ ያሉ ኮስሞች እዚህ ጋር መቀመጥ ይችላሉ ማለት ነው። ቅባት እንደዚህ ይሄም እዚህ ጋር ይደረደራል። እንደምታዩት ስራው በጣም ጠንካራ ነው። ያው በማንኛውም ጊዜ ለማንቀሳቀስም መፈታት ይችላል ማለት ነው ሲፈለግ። እነዚህ መሳቢያዎቹ ይሄንን ይመስላሉ። በሯ እቺ የታችኛዋ በር ያው እንደዚህ ናት ማለት ነው። እዚህ ጋር ደግሞ ወንበር አላት። እዚህ ጋር ተቀምጣችሁ ያው እዚህ ጋር ማየት ትችላላችሁ ማለት ነው። በጣም በጥንቃቄ የተሰሩ የሚያምሩ ዕቃዎች ናቸው ማለት ነው። ቺን ትመስላለች ማለት ነው ድሬሲንግ ቴብሏ። ቀጣይ ደግሞ ወደ አልጋው ሄዳለሁ ማለት ነው። አልጋው እንደምታዩት በጣም የሚያምር ዘመናዊ አልጋ ነው። እንግዲህ በቅርብ ጊዜ የመጡ ፋሽን አልጋዎች ናቸው እነዚህ። በጣም በጥንቃቄ ነው የሰራነው። ፊኒሺንጉም ያምራል። እንደምታዩት ጥርት ያለ አልጋ ነው። እዚህ ጋር ጌጦቹን የተጠቀምነው ኤምዲኤፎች ናቸው። ኤምዲኤፍ ነው ራሱ ማለት ነውና በሌዘር ማዘዝ የምትፈልጉ ራሱን ይሄንኑ በሌዘር መስራት እንችላለን ማለት ነው። ሌዘር ጠቅለን
ይሄ ራሱ ሌዘር ነው የሚመስለው። ፊኒሽ 4 ተከፋች ቡፌ ናት። ሜትር ከ60 ናት ማለት ነው ሳይዟ። እንደምታዩት ስራው በጣም በጥራት የተሰራ ነው። በጣም ጽድት ተደርጎ የተሰራ ስራ ነው። እዚህ ጋር አንድ በር አለው። እዚህ ጋር ደግሞ 2 አለው ማለት ነው። እዚህ ጋር 2 ነው፣ ሰፊ ነው። እነዚህ ጋር መደርደሪያዎቹ እንደዚህ ይነሳሉ ማለት ነው። ካስፈለገ እንደዚህ ለማጓጓዝ አስቸጋሪ አይሆንም ማለት ነው። በጣም ይሄ ጀርባው እንደዚህ ላምሌት ነው የምንጠቀመው። እዚህ ጋር መሸጎሪያ ነው። እንደዚህ አድርጋችሁ ትዘጋላችሁ ማለት ነው። ይሄኛውም ያው እንደዚሁ ተመሳሳይ ነው ማለት ነው። ውስጡ ምኑም ያው ይቀባል። እንደምታዩት በጣም አሪፍ ነው ማለት ነው። ጽድት ያለች ናት። በዚህ ጋር መሳቢያው እቺ የዳረኛዋ ትንሽ ናት ይሻት ማለት ነው። ቁልፏ እዚህ ጋር ደግሞ እንደምታዩት ነው። ይሄ የመሃለኛው ሰፊ መሳቢያ ነው ማለት ነው። ሁለቱንም አንድ ላይ በሙሉ መሳቢያ ነው እንትን ያለው። ከፈለጋችሁ ይሄንን በሙሉ በር ሆኖ ይሄኛው ሰፊ ይሆንላችኋል ማለት ነው። ይሄ በሩ እንዳያጠር ማለት ነው የታችኛው። ይሄም 2 እንትን ነው እንደምታዩት። ውስጡ ምንም ቅብ አለው። ያው ይሄ ከዳረኛው ጋር ተመሳሳይ ነው። እነዚህም መሳቢያዎቹ ስላይደር ነው የምንጠቀመው። እንደዚህ መሳቢያዎቹ በጣም አሪፍ ናቸው። ይሄ እንደዚህ ይቆልፋል ማለት ነው። እና ይሄን ይመስላል ማለት ነው ይዤላችሁ የመጣሁት ቡፌ። በተለያዩ ዲዛይኖች እንሰራለን ቡፌ ከሜትር ከ20 ጀምሮ እስከ ሜትር ከ80 2 ሜትር ድረስ የሚሰሩ ቡፌዎች አሉ። እግራቸው እንደዚህ ዋንጫ ነው አሁን እነዚህ ጋር የተጠቀምነው። ሙሉ እግር ለምትፈልጉ ደግሞ እሱንም እንሰራለን። እንዲሁም ደግሞ ተያያዥ ሌሎች ቁም ሳጥኖችን አልጋዎችን እና ሙሉ ሶፋና መጅሊሶችንም አንድ ላይ እንሰራላችኋለን በአሪፍ ጥራት ማለት ነው። ስልኬ ስክሪን ላይ አለ ከታች ማለት ነው። በዛ ደውላችሁ ልታገኙ ትችላላችሁ። ቴሌግራም፣ ዋትስአፕ እንዲሁም ፌስቡክ ላይም እገኛለሁኝ። ስክሪን ላይ ባለው ስልክ በዛ ልታገኙ ትችላላችሁ ማለት ነው በቴሌግራም። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በተጨማሪ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።